ሰጥሃለሁ ካፌ ሰጥሃለሁ ሁልናዬን ካንተ አስገዛልሃለሁ አቤቱ ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች ይህ ፕሮግራም እየተዘጋጀላችሁ የሚቀርበው ጀነሬሽን ቱ ጀነሬሽን የተሰኘው ወጣቶች ፕሮግራም ዛሬ እንደተለመደው አንድ እንግዳ ይዤላችሁ ቀርቤያለሁ እንግዳዬ ጋሽ ተሰማ ሎዴቦ ይባላሉ ከሳቸው ጋር በመኖረን ቆይታ በጣም እንደምትማሩ ተስፋ አደርጋለሁ በጥሞና ተከታተሉ እንግዳዬ እዚህ በስቱዲዮአችን ላይ ይገኛል እንግዳዬ ጋሽ ተሰማ ሎዴቦ ይባላሉ ከሳቸው ጋር በመኖረን ቆይታ በጣም እንደምትማሩ ብዙ ነገርም እንደምትገነዘቡ ተስፋ አደርጋለሁ በጥሞና ተከታተሉ ሰጥናለሁ ጋሽ ተሰማ ጥሪያችንን አክብረው እዚህ በስቱዲዮአችን ስለተገኘ በኔም በተመልካቾች ስም ከልብ አመሰግናለሁ ገዛኝ በጣም አመሰግናለሁ ለዚህ ፕሮግራም እድል ስለሰጠህን እግዚአብሔር የተመሰገነ ይሁን በዚህ ስፍራ የምናገረው እኔ ህይወቴን ሰጥቼ ስለማገለግለው የወንጌል አገልግሎት ነው እና እግዚአብሔር በመጀመሪያ ደረጃ እነሆ አምላክ እግዚአብሔር ምድሪቱን በፊቴ አድርጓል የአባቶች አምላክ እግዚአብሔር እንዳለ ውጣ ውረሳት አትፍራ አትደንግጥም እንደተባለ ይህ የመነሻ የራእያችን መጽሐፍ ቅዱስ ሐሳብ ከእግዚአብሔር ያገኘ ነው ስለዚህ በኢትዮጵያና ከኢትዮጵያም ውጪ የምናገለግለው የሪፍት ቫሊ ቪዥን ፕሮግራም እና በምድሪቱ ወንጌል ወዳልደረሰበት ሁሉ በኢትዮጵያ በሰሜን በምስራቅ በምዕራብና በደቡብ እንዲሁም ደግሞ ሰሜን ኬንያ በተለያዩ በሶማሊያ እና አካባቢ ድረስ የኢትዮጵያ ሶማሊያ የምናገለግለው ወንጌል ነው በዚህ ወንጌል ውስጥ እግዚአብሔር ድንቅ ነገር አድርጓል ብዙ ነፍሳት ወደ እግዚአብሔር መንግስት ተጨምረዋል እና ስለዚህ በዚህ ወንጌል ዋና ዓላማው በምድሪቱ